ሰላም ውድ የቻናሌ ተከታታዮች፣ ዛሬ ጂሜል አካውንት አከፋፈት እና አጠቃቀሙን እንመለከታለን። ለዩቲዩብ ለተለያዩ አፕሊኬሽኖች የምንጠቀምበትን። አሁን ክሮም አፕሊኬሽን ክሊክ እናደርግና gmail.com ብለን እንሰርቻለን። gmail.com ብለን እንሰርቻለን። ከዛ በኋላ ይሄንን የምታዩት ኢንተርፌስ ይመጣልናል። ክሬት አን አካውንት የሚለው ክሊክ እናደርግና ፎር ፐርሰናል ዩዝ ቢዝነስ ምናምን ይላል። ፐርሰናል ዩዝ ክሊክ እናደርጋለን። ከዛ ኢንፎርሜሽኖችን ሙሉ ይላል። ፈርስት ኔም ላስት ኔም የሚል ኢንፎርሜሽን ሙሉ ይለናል። መጀመሪያ ፈርስት ኔም እንሞላለን። ከዛ ላስት ኔም እንደምታዩት ኦፕሽናል ይለናል። ነገር ግን መጀመሪያ ፈርስት ኔም ዮሴፍ፣ ላስት ኔም እናስገባ። ላስት ኔም ለማ ብለን ከዛ ኔክስት እንላለን። ከዛ ቤዚክ ኢንፎርሜሽኖችን አስገቡ ይለናል። እዚህ ጋር መንዝ እናስገባለን። ከዛ ዴት እናስገባለን። ከዛ ይር እናስገባለን። ከዛ በመቀጠል ጀንደር ነው። ከዛ ጀንደሩን መረጥንለት ሜል። ከዛ ኔክስት። ከዛ እዚህ ጋር ሰጀሽን ያመጣልናል። ይሄንን ጂሜል አካውንት ብትጠቀሙት ብሎ ሰጀሽን ያመጣልናል። ማለትም በራሱ በሲስተሙ ክሬት አድርጎ ያመጣልናል። ነገር ግን እኛ የምንፈልገው የራሳችንን ክሬት ቢሮ ኦን አካውንት የሚል ነው። ክሬት እያደረኩኝ ነው። ዮሴፍ ብዬ ራሴን ልቀይረው። ከዛ የራሴን ክሬት አደርጋለሁ ማለት ነው። የራሳችሁን ክሬት ማድረግ ትችላላችሁ፣ ራሳችሁ የምትጠቀሙበትን። በዚህ ኔክስት እለዋለሁ። ከዛ ፓስወርድ ነው የሚቀጥለው። ፓስወርድ ስትሮንግ እንዲሆን ሌተሮችን፣ ካራክተሮችንም ሌላ ደግሞ ቁጥሮችን አንድ ላይ ኮምፖዝ አድርገን የምናስገባ ጠንካራ ፓስወርድ ይሆናል። ከላይ ያስገባነውን ፓስወርድ ከታች ደግመን እናስገባለን፣ ኮንፈርም እንዲያደርግልን ማለት ነው። ያስገባሁኝ ነው። ያው ይህንን የከለልኩ ለሴኩሪቲ ነው። ይህንን ፓስወርዳችሁ አጥበቃችሁ መያዝ አለባችሁ፣ ለኋላ ስለሚያገለግለን። ኢሜይላችሁን መጀመሪያ የሚያስገባል። ከዛ ኔክስት እለዋለሁ። ይሄንን እንደምታዩት ከዛ ሪከቨሪ ያመጣልና ስኪፕ እለዋለሁ። አያስፈልግም ለጊዜው። ይሄ ክሬት የተደረገ ኢሜይል መያዝ አለበት ለኋላ ስለሚጠቅመን። ከዛ ኔክስት እላለሁ። ከዛ የፕራይቬሲ እና ተርም የሚል ይመጣልኛል። ከዛ ይሄንን አግሪ ብላችሁ ክሊክ ታደርጋላችሁ። ኔክስት ፔጅ ይመጣልናል። ማለትም በቃ ክሬት አደረግን፣ ኢሜይላችንን ሰክሰስፉሊ ክሬት አድርገናል። እዚህ ጋር ሴቭ አድርጉ ይላል። ያው አፕሊኬሽኑ እንዲያስቀምጥ ሴቭ ያደርገዋል በራሱ ጊዜ። ከዛ ጂሜል ይከፍትልናል። አፕሊኬሽን ላይ ያለው ጂሜል እዛ ላይ እንደምታዩት ኦፕን እናደርገዋለን። ከዛ ይህንን ክሬት አደረግን። ከዛ ጂሜል አካውንታችንን ክሊክ እናደርጋለን። ከዛ ቴክም ቱ ጂሜል ክሊክ እናደርጋለን። እንደምታዩት በምስሉ ቅድም ላይ ክሬት ያደረግነው ኢሜይል እንዳረሱት ኢሜይሉን እዚህ ላይ ክሬት ያደረጋችሁትን ኢሜይል እዚህ ላይ ትጽፉታላችሁ ማለት ነው። ያዙት ያልኳችሁን ኢሜይል እዚህ ላይ እንጽፍና ከዛ ኔክስት እንለዋለን። ቅድም ላይ ፓስወርዳችንን ያዙት እንዳልኳችሁ። ከዛ ክሬት ካደረጋችሁ በኋላ ያው ይህንን ፓስወርድ አስገባለሁኝ። ኢሜይሉ ሀይድ አድርጌዋለሁ፣ ምክንያቱም ለሴኩሪቲ ፐርፐዝ ነው። ከዛ ፓስወርድ ክሬት ያደረኩትን ፓስወርድ እዚህ ላይ ኔክስት እለዋለሁ። ከዛ በኋላ ኢሜይል የከፈተልኝ ሲንክ ያደረገልኝ ማለት ነው። ከተለያዩ ጉግል አፕሊኬሽኖች ሲንክ ያደርጋል ማለት ነው። እኔ ባካፕ ላስቀምጥለው። ኮንታክታችሁ ራሱ ባካፕ በኢሜይል ማድረግ ትችላላችሁ በዚህ መንገድ። ከዛ ጉግል ሰርቪሶቹን በሙሉ ኮኔክት ያደርጋችኋል። በዚህ ኢሜይል ተጠቅሞ ጂሜል አካውንት ተጠቅሞ ማለት ነው። ከዛ አሁን ጂሜል
አካውንት ቴክ ቱ ጂሜል ነው አለው። ከዛ ይከፍታል ማለት ነው። ይሄን እንደምታዩት ጂሜል አካውንት ይከፍቱልኛል። ወደ ሌላ ሰው ኢሜል መላክ እችላለሁ። እንደምታዩት በተለያየ መንገድ ኮምፖዝ ማድረግ እችላለሁ፣ ፋይል መላክ እችላለሁ፣ ፎቶ መላክ እችላለሁ። ይሄንን ማየት እንችላለን ማለት ነው። ከዛ ጂሜላችንን ኮምፖዝ ያው እንደምታውቁት ወደ ሌላ ሰው ለመላክ እዚህ ጋር ፍሮም የሚል አለ። ፍሮም የኔ ኢሜል ነው። ቱ ለምትልኩለት ኢሜል እዚህ ላይ ታስቀምጣላችሁ። ከዛ ፋይል አታች ለማድረግ እዚህ ጋር ክሊክ 3 ጥልፍልፏን እነካለሁ። እዚህ ጋር ፋይሎቹ ሰሌክት አደርጋለሁ። እዚህ ጋር ዶክመንት አለ፣ ቪዲዮ አለ። አሁን ግን እኔ የምፈልገው ዶክመንት ነው። ዶክመንትን ክሊክ አደርግና አንዱን ክሊክ አደረኩኝ። ከዛ ይሄንን ያመጣልኛል። እዚህ ጋር እንደምታዩ እዚህ ጋር የሚታያችሁ ይሄ ጦር ምልክቷን ክሊክ አደርገዋለሁ። እዚህ ጋር የምፈልገው ኢሜል አስቀምጬ ማለት ነው። ከዛ ድራፍት ውስጥ አስቀምጧል፣ ምክንያቱም ሌላ ኢሜል ስላልጻፍኩኝ። በዚህ መንገድ ሴንድ ማድረግ ትችላላችሁ ማለት ነው። በዚህ መንገድ እንደምታዩት ለተለያዩ አፕሊኬሽኖችን መክፈት ይቻላል። ያው የጉግል ፕሮዳክቶች ዩቲዩብም ማፕም እነዚህ የጉግል ሰርቪሶች ስለሆኑ ማለት ነው። ዩቲዩብን በዚህ መንገድ ክሊክ አደረግና ሲንክ ያደርጋል። ኦልሞስት እንደምታዩት በዚህ በፒንኩን የኔ ኢሜል ነው። ከዛ በኋላ ኮኔክት ያደርገዋል። ከዛ ቻናል ብትፈልጉ አሁን ቻናላችንን እስኪ ክሊክ እያደረግነው ነው፣ እየጻፍኩት ነው። ይህንን ቻናሌን ሰብስክራይብ አደርገዋለሁ ማለት ነው። ምን ጂሜል አካውንት ስለከፈትኩኝ። እናንተም በዚህ መንገድ ሰብስክራይብ እንድታደርጉኝ እጠይቃለሁኝ፣ በትህትና እጠይቃችኋለሁ። በዚህ መንገድ ቻናሎችን ሰርች እያደረጋችሁ ሰብስክራይብ ማድረግ ትችላላችሁ ማለት ነው። ቻናሌን ጽፌዋለሁ፣ ሰርች አደርገዋለሁ። ከዛ ያው መጣ። ከዛ ሰብስክራይብ የሚለው ነካዋለሁ። ምክንያቱም ጂሜል አካውንት ስለከፈትኩ ነው፣ ሲንክ ስላደረገ። በዚህ መንገድ ሰብስክራይብ እንድታደርጉኝ ጠይቃለሁኝ። ያው ሌሎችም ቻናሎች በዚህ መንገድ ሰብስክራይብ ታደርጋላችሁ ማለት ነው። ሰብስክራይብ ያደረጋችሁት ቻናል ሎጎ ከላይ ያስቀምጥላችኋል። ሌላም አሁን ለምሳሌ ሌሎችም የፈለጋችሁት ቻናል ዩቲዩብ ቻናል ሰብስክራይብ ማድረግ ስትፈልጉ በዚህ ጂሜል አካውንት ተጠቅማችሁ፣ ምክንያቱም ጂሜሉን ሞር ሲንክ ስላደረገልን ክሬት አድርገናል፣ እንዴት እንደምንጠቀም አይተናል። እዛ ሰርች አደረኩኝ። እነዚህ ጌም ምናምን የፈለጋችሁትን የመዝናኛ ቻናሎች፣ የትምህርት ቻናሎች እንደዚህ እያደረጋችሁ ኮኔክት ማድረግ ትችላላችሁ። ሰብስክራይብ ማድረግ ትችላላችሁ። ጂሜል አካውንት መላላክ ትችላላችሁ። ጂሜል የሚጠቅመው ለዚህ ነው። አሁን ቲክቶክ ሰለሞንን ሰርች አድርጌዋለሁ፣ እንደምታዩ ሰብስክራይብ አደረኩት። በዚህኛ ኢሜይሌ ጂሜል አካውንቴ ስለከፈትኩኝ ቀላሉ። ነገር ግን ጂሜል አካውንት ባትከፍቱ ምንድነው የሚጠይቃቸው? ያው እንደምታዩት ከላይ አስቀምጦልኛል። ያው ሰብስክራይብ ያደረኳቸው ልክ እንደዚያ ያመጣላችኋል። እሱም ይህንን ጂሜል አካውንት ባልከፍት ሳይኒን ይለኛል። ሳይኒን ሲለኝ ምንድን ነው የሚያመጣው? ኢሜል አካውንት እና ፓስወርድ አስገባ ይላል። ኢሜል አካውንት ያው ጂሜል አካውንት ቅደም ላይ ክሬት ያደረጋችሁትን እዚህ ላይ ትጽፉታላችሁ። ከዛ በኋላ ፓስወርዳችሁን እንዳትረሱ፣ ፓስወርዱን ታስገቡና ይሄንን መክፈት ትችላላችሁ ማለት ነው። በዚህ መንገድ ጂሜል አካውንታችን ለተለያዩ ነገሮች መጠቀም እንችላለን። አመሰግናለሁ ስለተከታተላችሁኝ። ሌላ በአዲስ ቪዲዮ ይዤላችሁ እመጣለሁኝ። ቴንኪው